ሞት እኮ የሚታወቅ እድሜ የለውም። 40 ዓመት ስትሆን ነው የምትሞተው፣ 60 ዓመት ነው፣ 20 ዓመት ነው፣ አይታወቅም። ወላ ዘመን ማዕሉም የጊዜ ገደብም የለውም። ጧት ነው ከሰዓት ነው አይታወቅም። ወላ መረድ ማዕሉም የበሽታ አይነትም የሚታወቅ የለውም። በጉንፋን ነው፣ በከባድ በሽታ ነው፣ በምን ነው የምትሞተው አይታወቅም አሉ ቁርጡቢ። ይሄ ለምንድነው ታዲያ? ذلك ليكون المرء على أهبة من ذلك ምክንያቱም ይሄ የተደረገው ሰውየው በዝግጅት እንዲጠብቀው። ድንገት ነው የሚመጣው። ወይ ታዋቂ ህመም የለው፣ ወይ እድሜ ክልል የለው፣ ወይ ጊዜ ገደብ የለው። ማታ ይመጣም ረፍት እናድርግ አይባል። በየትኛውም ሰዓት ይመጣል፣ በየትኛውም እድሜ ክፍል ይመጣል፣ በየትኛውም የበሽታ አይነት ይመጣል። ዝግጅት ያስፈልገዋል። ሞት እኮ የሚታወቅ እድሜ የለውም። 40 ዓመት ስትሆን ነው የምትሞተው፣ 60 ዓመት ነው፣ 20 ዓመት ነው አይታወቅም። ወላ ዘመን ማዕሉም የጊዜ ገደብም የለውም። ጧት ነው ከሰዓት ነው አይታወቅም። ወላ መረድ ማዕሉም የበሽታ አይነትም የሚታወቅ የለውም። በጉንፋን ነው፣ በከባድ በሽታ ነው፣ በምን ነው የምትሞተው አይታወቅም አሉ ቁርጡቢ። ይሄ ለምንድነው ታዲያ? ذلك ليكون المرء على أهبة من ذلك ምክንያቱም ይሄ የተደረገው ሰውየው በዝግጅት እንዲጠብቀው። ድንገት ነው የሚመጣው። ወይ ታዋቂ ህመም የለው፣ ወይ እድሜ ክልል የለው፣ ወይ ጊዜ ገደብ የለው። ማታ ይመጣም ረፍት እናድርግ አይባል። በየትኛውም ሰዓት ይመጣል፣ በየትኛውም እድሜ ክፍል ይመጣል፣ በየትኛውም የበሽታ አይነት ይመጣል። ዝግጅት ያስፈልገዋል።